እስቲቃማ ያለው ሰው በዚህ ዓለም የልብ ሰላም ሲኖረው በሚሞትበትም ጊዜ ደግሞ መላእክት መጥተው አትፍሩ አትዘኑም በማለት በጀነት እንደሚያበስሩት በቁርአን ተገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ስለ እስቲቃማ ወይም ደግሞ በእምነት ላይ የመጽናትን ጥበብ እንዴት እንደሆነ እነግራችኋለሁ። እናንተ ባላችሁበት መንገድ ላይ ወይም ደግሞ በምትሄዱበት ጉዞ ምን አይነት እስቲቃማ ታሳያላችሁ? እስቲቃማ ማለት ለአንድ ሙስሊም የህይወቱ መመሪያ ነው። በአላህ መንገድ ላይ ያለምንም መዘናጋት ቀጥ ብሎ መጓዝ ማለት ነው። ብዙ ነቢያቶች የትልቅ እስቲቃማ ትልቁ ማሳያ ናቸውና ለምሳሌ ነብዩላህ ኑህ አለይሂ ሰላም ለ950 ዓመታት ያህል ህዝባቸውን ወደ ተውሂድ ሲጠሩ በዚህ ረጅም ዘመን ውስጥ ከፍተኛ ስድብ፣ ከፍተኛ እንግልት፣ ማሾፍ ደርሶባቸው ነበረ። ግን ቁጥራቸው ጥቂት የሆኑ ሰዎች ብቻ ቢከተሏቸውም እነሱ ግን ለአንድም ቀን ጥሪያቸውን አላቆሙም ወይም ደግሞ ተስፋ አልቆረጡም ነበር። ያመኑበትን እውነት ለዘመናት ሳይሰለቹ በማድረሳቸው የጽናት ተምሳሌት ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመካ ዘመን የደረሰባቸው መከራን ከፍተኛ ነበር። የቁረይሽ መሪዎች ነቢዩን ከሃይማኖታቸው ለመመለስ ሀብት፣ ስልጣን፣ ቆንጆ ሴቶችን አቅርበውላቸው በአንድ እጄ ፀሐይን በሌላ እጄ ጨረቃን ብታስቀምጡልኝ እንኳ ይህን እንዲህ አልተውም በማለት ነው የመለሱት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በችግር ጊዜ ብቻ ሳይሆን በድሎትና በጥቅማ ጥቅም ወቅትም ከእውነት መንገድ አለመንሸራተትን አስተምረውናል። እንደዚሁም ደግሞ ብዙ ሷሐቦች አሉ። ለምሳሌ ቢላል ኢብኑ ረባህ በባርነት ስር በነበረበት ወቅት እስልምናን በመቀበሉ ጌታ ወይም ደግሞ አለቃው ኡመያ ኢብኑ ኸሊፋ በጠራራ ፀሐይ ላይ በሚፋጅ አሸዋ ላይ እያስተኛው ደረቱ ላይ ደግሞ ከባድ ድንጋይ እየጫነበት የሚፈልገው ሙሐመድን እንዲክድ የሚል ቃል ብቻ ሙሐመድን ክዳ የሚል ቃል ብቻ ነበረ የፈለገውና ቢላል ግን በዚህ ሁሉ ስቃይ ውስጥ አንደበቱ የሚለው አንድ ቃል አሐዱን አሐድ አላህ አንድ ነው፣ አላህ አንድ ነው የሚለው እና ይህ ታሪክ ትልቅ ትምህርት የሚሰጥ ነው። ምክንያቱም ጽናት ማለት በከባድ ፈተና ውስጥም እውነትን አለመለወጥ ነው። ስለዚህ እስቲቃማ በስሜት መነዳት አይደለም። እስቲቃማ ማለት ስሜታችን ሲነሳሳ ብቻ መስገድ፣ በደከመም ወይም ደግሞ በሰለቸ ጊዜ ደግሞ ግዴታን መወጣት ነው። የትንንሽ ተግባራት ውጤት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አላህ ዘንድ ተወዳጅ ስራ ጥቂት ብትሆንም ዘወትር የምትሰራው ናት ብለዋል። ጽናት ማለት በየቀኑ የምናደርጋቸው ትንንሽ መልካም ስራዎች ድምር ውጤት ነውና ትንሽ ከትንሽ ነገር መጀመር እንዳለብን እንረዳለን። እንደገና ደግሞ የጽናት ቁልፍ ደግሞ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ዘወትር ምን ይሉ ነበር? ያ ሙቀሊበል ቁሉብ ሰቢት ቁሉቢ ዐላ ዲኒክ፣ በቃ ልቦችን የምታገላብጠው ጌታ ሆይ ልቤን በዲንህ ላይ አጽናት ብሏል። ስለዚህ ዱዓ ማድረግ እና እስቲቃማ ማለት ደግሞ ዋናው ፍጹም መሆን ማለት አይደለም። ነገር ግን ስንሳሳት በፍጥነት ወደ ትክክለኛው መንገድ በመመለስ በጽናት መጓዝ ማለት ነው። የአላህ መንገድ ደግሞ ረጅም ነው። ዋናው ቁም ነገር መድረሱ ላይ ሳይሆን በዚያ መንገድ ላይ እያለን መሞታችን ነውና ይህ መረጃ ለእናንተም በጣም እንደሚጠቅማችሁ ተስፋ አደርጋለሁ። በህይወታችሁ የሚያጋጥሟችሁን መንገዶች በሙሉ በጽናት ለፏቸው። ኸይር ነገር ከሆኑ አላህ ዘንድ የምታገኙት ምንዳ አንዲትም አትወርድባችሁም አታንስባችሁም እና በመጥፎ መንገድ ደግሞ ያላችሁ ከሆነ ደግሞ ወደ አላህ መንገድ ወደ ትክክለኛው መንገድ እንድትጓዙና ህይወታችሁን በእስቲቃማ እንድትመሩ እነግራችኋለሁ። አይ ሆፕ እናንተም ህይወታችሁ ላይ እንደምታስገቡት። ይህ ቪዲዮ ደግሞ ከጠቀማችሁ ለምትወዷቸው ሼር እያደረጋችሁ ቪዲዮን እዩት። ሰላም አለይኩም ባይ